በሚያብረቀርቁ መብራቶችና ጸጥ ባለ ኃይል በተሞላ ዓለም ውስጥ እርሱ በቅንጡ መኪና ውስጥ ተቀምጧል። ይህም የደረሰበትን ታላቅ ደረጃ ምልክት ነበር። ወጣት፣ ኃይልና የማይነካ። ከውጭ ያለው ዓለም በእውቀት የተሞላ ነው፣ ነገር ግን በመኪና ውስጥ ሁሉም ነገር ጸጥ ያለ ነበር። እስከዚያች አንዲት ቀጭን ኳኳታ ድረስ። ያቺ ድምፅ ሁሉንም ነገር ቀየረች። በመስታወቱ ውስጥ ሲመለከት ያየው እንግዳ ሰዎችን አልነበረም። በአንድ ወቅት በረሃብ በባዶ እግርና ወደ ጨለማ ሌሊት አውጥተው የጣሉትን ሰዎች ፊት ነበር። አሁን ከዓመታት በኋላ ሁኔታዎች ተቀይረዋል። እርሱ ሁሉንም ነገር የያዘ ሰው ሆኗል። እነሱ ደግሞ ምሕረትን የሚለምኑ ሆነዋል። ነገር ግን ኃይል ከስቃይ ጋር ሲገናኝ ምን ይፈጥራል? የጎዱ እጆች ለእርዳታ ሲዘረጉ በሩን ትከፍታለህ ወይስ ጥላቸው ትሄዳለህ? ከዚህም መስዋዕት ጀርባ ምሕረትና ፍርድ ሊገናኙ ነበር። እርሱም ቀጥሎ የሚያደርገው ነገር ሁሉንም ነገር የሚለውጥ ነበር። ሰላም፣ እንደምን አላችሁልኝ ውድ የቻናሌ ቤተሰቦች። የዛሬውንም ልብ የሚነካ ታሪክ እንደምትወዱት በጣም እርግጠኛ ነኝ። ይህንን ቪዲዮ ሲጀምሩት ሁላችሁም ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አበረታቱኝ። እናም ይህንን ቪዲዮ ከየት ሆናችሁ እንደምትመለከቱት ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ ታሪካችን እንገባለን። የከሳት በኋላው ፀሐይ በከተማው ላይ ያንጸባርቃል። የ25 ዓመቱ አድሪያን ኮል የስኬት ተምሳሌት ሆኖ በአብረቅራቂው ጥቁር መርሴዲስ መኪና ውስጥ ተቀምጧል። በመኪና ውስጥ ያለው ነገር ሁሉ ቅንጦትን ያወራል። የቆዳው መዓዛ፣ የጃዝ ሙዚቃው ዝቅተኛ ድምፅና በቀጭኑ የተሰፋውን ልብሱን የሚዳሰሰው ቀዝቃዛ አየር። አድሪያን ግዛቱን የገነባው ከምንም ተነስቶ ነው። በኮምፒውተሩ ላይ የሚታየው እያንዳንዱ ቁጥር እና የእርሱ ፊርማ የሚጠብቀው እያንዳንዱ ውል ጠንካራ ሥራና ስቃይ ወደ ኃይል ሊቀይሩ እንደሚችሉ ማረጋገጫዎች ነበሩ። የወደፊት ሕይወቱን ወደሚያጸነው የቦርድ ስብሰባ እየሄደ እያለ ነበር ነገሩ የተከሰተው። በቀጭኑ መስታወቱ ላይ ቀስ ያለ ማንኳኳት ድምፅ ተሰማ። መጀመሪያ ላይ አልተመለከተም። በዚህ የከተማው ክፍል ለማኞች በየቦታው የሚለምኑበት ቦታ ነበር። ነገር ግን ማንኳኳት አላቆመም። ደግሞ ተሰማ፣ ረጋ ያለ ነገር ግን ተስፋ የቆረጠ የሚመስል። አድሪያን ትንፋሹን እያወጣ መስታወቱን ግማሽ ያህል ዝቅ አደረገ። ሁለት ሰዎች በውጪ ቆመዋል። አንድ አዛውንትና አንዲት ሴት። ልብሳቸው የተቀደደ፣ እጆቻቸው የሚንቀጠቀጥ፣ ፊታቸው የዛለ በፀሐይ የተቃጠለ ነበር። እባኮ ጌታዬ እያሉ አዛውንቱ በሹክሹክታ ተናገሩ። ጥቂት ለምግብ የሚሆን ማንኛውንም ነገር አሉ አዛውንቱ። በዚህ ጊዜ የአድሪያን ዓለም ቆመ። ከፊቱ ያለው ያ ሽበታም የተጨማደደ ፊት፣ የሚንቀጠቀጠው ሰው በአንድ ወቅት በሩን በላዩ ላይ የዘጋበት ያ ሰው ነበረ። እርሱን ውርደት ብሎ የጠራው ያ ሰው አባቱ። ከጎኑ ደግሞ ያቺ ደካማ ሴት እጁን ይዛለች፣ የእንጀራ እናቱ። እርሱ 16 ዓመት ሲሞላው የልብስ ሻንጣውን በዝናብ ውስጥ ወደ ውጪ የጣለችው ያቺ ሴት። ነገሩ አሁን አላወቁትም። የናቁትና የጣሉት ያ ልጅ ዛሬ እነሱ የሚለምኑት ሰው ሆኗል። ለጥቂት ጊዜ አድሪያን ትንፋሽ አጠረው። እጆቹ መሪውን አጥብቆ ከመያዛቸው የተነሳ ጣቶቹ ነጡ። መኪናውን ነድቶ ከዚህ አሰቃቂ ትዝታ ርቆ መሄድ ፈለገ። ነገር ግን በልቡ ውስጥ አንዲት ድምፅ ሰማ። ወላጆቹ ጥለውት ከሄዱ በኋላ ያሳደገችው እማማ ኤሊሲ ድምፅ። ስቃይ ሲመለስ በትዕቢት አትቀበለው፣ ለምህረት መጀመሪያ በሩን ክፈትለት ያለችው ያቺ ድምፅ ተሰማች። እናም ከዚህ ድምፅ በኋላ አድሪያን መኪናውን አዞረ። ከመኪናው ወርዶ ተከተሉኝ አላቸው በዝቅተኛ ድምፅ። ለማኞቹ የሰሙትን ማመን አቃታቸው። እዚህ አቅራቢያ ትንሽ ምግብ ቤት አለ አላቸው አድሪያን። ከዚያ መብላት ትችላላችሁ ብሎ ጠየቃቸው። እያመኑት ተከተሉት። አንገታቸውን ደፍተዋሉ። በምግብ ቤቱ ውስጥ አድሪያን ምግብ አዘዘላቸው። ሩዝ፣ ባቄላ፣ ዳቦ፣ ሾርባ እና ሊበሉት የሚችሉትን ሁሉ አቀረበላቸው። እጆቻቸው እየተንቀጠቀጡ አይኖቻቸው በምስጋና እንባ እያረሩ ምግቡን ሲበሉ ከጎን ጠረጴዛ ሆኖ ይመለከታቸው ነበር።
በልቡ ውስጥ የሚሰማውን ህመም መቆጣጠር አልቻለም። እነዚህ ደካማ እንግዶች በአንድ ወቅት ከእርሱ ጋር የነበሩ ናቸው። ሴትየዋ አፏን ጠርጋ እናመሰግናለን ደግ ጌታ ስትል አድሪያን ፊቱን ማዞር ነበረበት። ማንነቱን ሊገልጽላቸው አልፈለገም። ደህና ነው አለ ለራሱ። ቁስሉ በጣም ጥልቅ ነበር። ስለዚህ ዝም ብሎ አንገቱን በመንቀጥቀጥ በደንብ ብሎ ዓለም አልረሳችሁም አላቸው። ስሙን ሳይጠይቁት ወደ ውጪ ወጣ። ልቡ ባልተነገረ ምሕረት ክብደት ስር ሆኖ የተሰበረ ነበር። የዚያን ዕለት ሌሊት አድሪያን መተኛት አልቻለም። የከተማዋ መብራቶች በመስኮቱ በኩል ቢያንጸባርቁም ሰላም ግን ሊመጣ አልቻለም። አይኑን በጨፈረ ቁጥር የእነርሱ ፊት ያያል። ያ የሚንቀጠቀጠው አዛውንትና ያች ሴት፣ አባቱና የእንጀራ እናቱ። ከቶም ለቁም ነገር አትበቃም ያሉት እነዚያ ሰዎች አሁን ግን ከጣሉት ሰው ዘንድ ለመኑ። አድሪያን በአልጋው ላይ የተገላበጠ ተጨነቀ። ሐሳቡ ወደ እማማ ኤሊሲ ሄደ። እርሱንና እህቱ ናቫን ከልጅነት ማዕበል በኋላ የተቀበለቻቸው ያቺ ሴት። ስልኩን አንስቶ እኩለ ሌሊት ቢሆንም ደወለላት። በተሰባበረ ድምፅ እማማ እያለ ጠራ። ዛሬ እኮ አየዋቸው። ማን እንደሆኑ አልጠየቀችውም። አስቀድማ ታውቃለች። አባትህን አለች በዝቅተኛ ድምፅ። አዎ፣ እና ሚሪያምን ጎዳና ላይ እየለመኑ ነበር አለ። ረጅም ዝምታ ሰፈነ። ከዚያም እማማ ኤሊሲ ተናገረች። ሁል ጊዜ የምነግርህን ታስታውሳለህ አለችው። አዎ እማማ፣ ምሕረት ደካማ ሳይሆን ጥንካሬ ነው አልሽኝ። እንግዲያውስ ልጄ ምሕረት እንዲመራ ፍቀድለት ስትል በሹክሹክታ ተናገረች። ያለፈው ታሪክህ ልብን እንዲወስን አትፍቀድ። ድምጿ እርጋታ የተሞላ ነበር። ያ ረሃብና ፍርሃት ጓደኞቹ በነበሩበት ጊዜ ሲያጽናናው የነበረው ያ ድምፅ። አድሪያን እንባውን ጠረገ። ማማ፣ እኔ ማን እንደሆንኩ እንኳ አያውቁም አለ። ችግር የለውም አለች። ደግነት ከማንነት በፊት ይቅደም። ልብ ሁል ጊዜ እውነትን በትክክለኛው ጊዜ ያውቃል አለችው። በማግስቱ ጠዋት አድሪያን መኪናውን ይዞ ወደዚያው ገበያ ሄደ። አሁን አካባቢው በጫጫታ ተሞልቷል። መኪናውን አቁሞ ሰዎችን ፈለጋቸው። ፓትሪክ እና ሚሪያም ኮል በአንድ ዳቦ ቤት አጠገብ ግድግዳ ተደግፈው ተቀምጠዋል። ወደማይመለከታቸው መንገዶች እጃቸውን ዘርግተዋል። የአድሪያን ደረት ተጠበበ። ጥበቃዎቹን መጥራት ወይም እንደገና መተው ይችል ነበር። ነገር ግን በቀጥታ ወደ እነርሱ ሄደ። ተከተሉኝ አላቸው። እንደገና በረጋ ነገር ግን በጠንካራ ድምፅ። ግራ ተጋብተው አመኑት። ጌታዬ፣ እኛ የምንሰጥህ ምንም ነገር የለንም አለ ፓትሪክ በደካማ ድምፅ። እንግዲያውስ እኔ የምሰጣችሁን ተቀበሉኝ ሲል መለሰ አድሪያን። በአንድ ወቅት ከነሱ መገፋት ይዞት ወደ ሄደው መኪና ውስጥ አስገባቸው። በዝምታ ተጓዙ። ሚሪያም በድንጋጤ የመኪናውን ወንበሮች ትመለከታለች። ጌታዬ አለች በሹክሹክታ። ለምንድን ነው የምትረዳን አለችው። አድሪያን ትኩር ብሎ ወደፊት እየተመለከተ ምክንያቱም በአንድ ወቅት አንድ ሰው በሩን ከፍቶልኛል አላት። ከከተማው ወጣ ብሎ ወደሚገኘው አንዱ ቤት ወሰዳቸው። ቤቱ የቅንጦት ባይሆንም ሞቅ ያለ ንጹህና አስተማማኝ ነበር። ሰራተኞቹ ምግብ፣ ንጹህ ልብስና ሐኪም እንዲያመጡ አዘዘ። ፓትሪክና ሚሪያም ሶፋው ላይ ተቀምጠው አለቀሱ። እኛ እኮ አይገባንም፣ ይህን ሁሉ ለምን አደረግ እያሉ ማልቀስ ጀመሩ። አድሪያን ፈገግ እያለ ምክንያቱም ማንም ሰው በዝናብ ውስጥ ሊተኛ አይገባም አላቸው። ብዙም አልቆየም። ሊሄድ ሲል ሚሪያም እጁን ያዘች። ልጄ እግዚአብሔር ይባርክህ አለችው በሹክሹክታ። ሰማይ ደግነትህን ያስብ አለችው። አድሪያን ለደቂቃ ቆመ። ምክንያቱም እነዚህ ቃላት እናቱ ከሞቷ በፊት ትላቸው የነበሩት ቃላት ነበሩ። ልቡ ሊቆም ደረሰ፣ ግን ራሱን አረጋጋ። ብሉና እረፉ አላቸው በለሰለሰ ድምፅ። ወደ ውጪ ወጥቶ በሩን ዘጋው። እንባው እንደገና መጣ። እነሱን የማዋረድ ኃይል ነበረው። ነገር ግን እሱ የመረጠው እነሱን መመገብ ነበር። ምክንያቱም እያንዳንዱ ጊዜ ትልቁ እውነት የማናስረዳው ምሕረት ነው። የዚያን ዕለት ሌሊት አድሪያን እንዲህ ብሎ ጸለየ። ጌታ ሆይ ደካማነታቸውን እነርሱን ለመቅጣት እንዳልጠቀምበት እርዳኝ። ቢጎዱኝም እንኳን
መውደድ እንድችል እርዳኝ አለ። እናም ለዓመታት ለመጀመሪያ ጊዜ እንደ ቢሊየነር ሳይሆን ይቅርታን እንደሚማር ልጅ ተሰማው። ዝናቡ በመስታወቱ ላይ ሲንጠባጠብ አድሪያን በቢሮው ተቀምጦ በትዝታ ማዕበል ውስጥ ገባ። በጠረጴዛው ላይ ያለውን ፎቶ አነሳ። 2 ልጆች ከአንዲት ደግ ሴት ጋር ያሉት ፎቶ። ማማ ኤሊሲ ዓለም ፊቷን ባዞረችባቸው ጊዜ የተቀበለቻቸው እናት። እንደገና የ16 ዓመት ልጅ ሆኖ ተሰማው። በዝናብ ውስጥ ቆሞ የተቀደደ ቦርሳውን ይዞ ከኋላም በሩ ተዘጋ። የአባቱ ድምፅ በጆሮ ያዝገመግማል። ውጣ! አንተና እህትህ ሂዱና በውሸታችሁ ለምኑ። አቫ የ8 ዓመት ልጅ ነበረች። ያለቀሰች ልብሱን ትይዝ ነበር። በማግስቱ ጠዋት አንዲት ምግብ የምትሸጥ ሴት አየቻቸው። ወላጆቻችሁ የት ናቸው ስትል ጠየቀች። አድሪያን መልስ አልነበረውም። ሴትዮዋም ኑ ዓለም ክፉ ናት፣ ግን ሁሉም ሰው ክፉ አይደለም አለቻቸው። ያቺ ሴት ማማ ኤሊሲ ነበረች። ምንም የሌላት ግን ርኅራኄ የተረፋት መበሊት። በእሷ ጥላ ስር ጠነከሩ። አድሪያን መኪናውን እያጠበ ራዲዮ እየጠገነ እህቱን አሳደገ። ማታ ማታ በሻማ ብርሃን ያጠና ነበር። የሚያለመውም ስለ በቀል ሳይሆን ስለ መለወጥ ነበረ። አንድ ቀን አንድ ነጋዴ የጥገና ችሎታውን አይቶ ረዳት አደረገው። ያ የሁሉም ነገር ጅማሮ ነበር። ዓመታት አለፉ። ስኬት ሲመጣ እማማ ኤሊሲ እንዲህ አለችው፣ ገንዘብ በአንድ ወቅት ረሃብ ያለሰለሰውን ልብን እንዲያደነድነው አትፍቀድ። የድሃ ልብ ሁል ጊዜ በምህረት የበለጸገ መሆን አለበት አለችው። ቤቱ በዚያ ምሽት ጸጥ ብሏል። እማማ ኤሊሲ በነጭ ሻሻቸው ተጠቅልለው ተቀምጠዋል። በአንጻሩ ደግሞ ልጆቻቸውን ጥለው የሄዱት ፓትሪክና ሚሪያም ተቀምጠዋል። በልተው ታጥበውና ለብሰው ነበር። ነገር ግን የማን ቤት ውስጥ እንዳሉ ገና አላወቁም። የአድሪያን እህት አቫ መጣች። እነርሱን ስታይ ደረቷ ተጠበበ፣ ግን ድምጿን አላነሳችም። ወንድሜ ወደዚህ ካመጣችሁ እናንተ የዚህ ቤት ናችሁ አለች ብቻዋ። ፓትሪክ ግራ ተጋብቶ አያት። ቀደም ብለን የምንተዋወቅ ይመስል ነው የምታወሪው አላት። ማማ ኤሊሲ ጣልቃ ገባች። ፓትሪክ፣ ሚሪያም ስለ ልጆቻችሁ ታስባላችሁ አለች። ፓትሪክ ትንፋሹን አውጥቶ በየቀኑ አለ። ስህተት ሰርቻለሁ። በትዕቢት ተመርቼ ሁሉንም ነገር አጣው። ሚሪያም ደግሞ ቤተሰቤን የጠበኩ መስሎኝ ነበር፣ ግን ውሸቴ አጠፋው ስትል አለቀሰች። በዚያው ቅጽበት በክፍሉ ጥግ ላይ አንዲት የሙዚቃ ሳጥን መጫወት ጀመረ። እናታቸው ግሪስ ስትዘፍንላቸው የነበረ ዜማ። ፓትሪክ እጆቹ ተንከተከቱ። ይህ ዜማ አለ በሽኩክታ። አድሪያን ቀስ ብሎ ተነሳ። አባባ፣ ከቤት ያባረርከኝ ዕለት ታስታውሳለህ አለው። ፓትሪክ ደነገጠ። ፊቱ ተለወጠ። አድሪያን፣ አቫ አለ እየተንቀጠቀጠ። አድሪያን አንገቱን ነቀነቀ። አዎ አባ፣ እኛ ነን አለ። ፓትሪክ መሬት ላይ ተደፍቶ አለቀሰ። ልጄ ምን አደረጉ እያለ ይጮህ ነበር። ሚሪያም ደግሞ የአቫን እጆች ይዛ ይቅርታ ትለምን ነበር። አድሪያን አባቱን ደገፈው። ጎርተኸኛል አባባ፣ ሰብረኸኛል፣ ግን ማማ ኤሊሲ አንድ ነገር አስተምረናለች። ይቅርታ ማለት መርሳት ሳይሆን ነፃ መውጣት ነው አለው። ልታናግረኝ ትችላለህ ሲል ፓትሪክ ጠየቀው። አድሪያን መለሰ፣ ቀድሞውኑ ይቅር ብለንሃል በረሃብ ባየንህ ቀን። ከሳምንታት በኋላ ያ ቤት በሳቅ ተሞላ። ፓትሪክና ሚሪያም ለማኝ መሆናቸው አብቅቷል። አድሪያን ቤተሰቡን ሰበሰበ። አንድ ቀን ማማ ኤሊሲ የላከችለት ደብዳቤ አነበበ። ልጄ፣ በፈቃደኝነት የተሰጠ ምህረት ከቶ አይባከንም የሚል። አድሪያን በመስተዋት ወደ ውጪ ሲመለከት አሁን ሰላም ተሰማው። ብዙ ገንዘብ ነበረ፣ ነገር ግን እውነተኛ ሰላም ያገኘው ይቅር ሲል ብቻ ነበር። ምክንያቱም ሀብት እጅን ይሞላል፣ ምህረት ግን ልብን ይሞላል። እናም ቤተሰቦቼ የዛሬው ታሪካችን ይህንን ይመስላል። ቤተሰቦቼ ከዚህ ቪዲዮ ይህንን እንደምትማሩ አልጠራጠርም። አንደኛ፣ ይቅርታ ደካማነት አይደለም፣ ምክንያቱም ፍቅር ከስቃይ በላይ ጠንካራ መሆኑን ማረጋገጫ ነው። ሁለተኛ፣ እውነተኛ ኃይል ያለው በቀል ላይ ሳይሆን ራስን በመግታት ላይ ነው። ለመበቀል አቅሙ እያለ ለመማር ስትመርጥ ታላቅ ነህ። ሶስተኛ፣ ባለጠጋ ልብ ማለት ከተሰበረ በኋላም
ደግነትን የሚመርጥ ነው። እውነተኛ ሀብት ገንዘብ ሳይሆን የልብ ደግነት ነው። አራተኛም ምህረት ፍትህን አያጠፋም፣ ይልቁንም ያሟላል። ሰውን በመቅጣት ሳይሆን በማዳን ፍትህ ይነግሳል። አምስተኛ ምሪትን ስታስወግድ ለሰላም ቦታ ትሰጣለህ። ቂም የያዘ ልብ ለሰላምታ ቦታ የለውም። እናም ይህ ቪዲዮ እነዚህን 5 ነገሮችን እንደሚያስተምራችሁ በጣም እርግጠኛ ነኝ። ይህ ታሪክ ምን አይነት ስሜትን ፈጠረቦት? ስለ ይቅርታ ያላችሁን አመለካከት እንደሚቀይረው በጣም እርግጠኛ ነኝ። እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንዲሁም በቪዲዮ የሚስተካከል ነገር ካለ ሀሳባችሁን ኮመንት ላይ አስቀምጡልኝ። እስካሁን ድረስ ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ በማድረግ አበረታቱኝ። ለዚህ ቻናልም አዲስ ከሆኑ ቻናሉን ሰብስክራይብ ያድርጉ። በቀጣይ ከዚህ በተሻለ ባሪፍ ታሪክ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።